ሰላም እንዴት ናችሁ ቤተሰቦቼ? ዛሬም እንደተለመደው እንግዲህ በሌላ ዶክመንታሪ ቪዲዮ ተመልሻለሁ። ሁላችሁም እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ቪዲዮ ብዙ ሰዎች ጋር እንዲዳረስ ላይክ አድርጉት። እባካችሁ ላይክ አድርጉት። ይመቻችሁ። ከንቲባው ዝናብ እንድታስቆሙ አዛለው ለቄሶቹ የሰጠው ትዕዛዝ ነው። ይህም ነገር እንግዲህ የሆነው በፈረንሳይ ኖርማል ኢኮኖሚስ ከተማ ነው። ከንቲባው ደግሞ ዳንኤል ማሪዴ ወቅቱን ያልጠበቀ የክረምት ዝናብ ስለመጣ ህዝቤና ወገኔ መዝናናት አለባቸው፣ ፀሐይ ነበረ፣ ስለዚህ ገነት ካለው አካል ጋር ተነጋግራችሁ ዝናብ በቀጥታ እንድታስቆሙ አዛለው ይላል ይህ ከንቲባ። በእርግጥ ፈጣሪን የተፈታተነ ትውልድ ሽቅቤሽና በድሎት ይኖራል እና ለማንኛውም እንግዲህ ይህ ከንቲባ በአንድ ወቅት ይህንን ንግግር ተናግሮ ስለነበረ ምናልባት እናንተም እንድትሰሙ ስለፈለኩኝ ወደ እናንተ አመጣሁት። ወደ ቀጣይ ዶክመንታሪ ቪዲዮአችን እንለፍ። ወጣትነት ራሱን የቻለ አፍላ ትንታግ የሆነ ውበት ያለው እሳት ነው። በተለይም ደግሞ ከፍቅር አጋሮቻችን ጋር ስንጣመር ግለት የነበረው ወጣትነት ወደ እሳተ ገሞራነት ሳንፈልገው ይቀየራል። ያኔ ታዲያ እሳተ ገሞራው ሲፈነዳ የሚያበላሸው ብዙ ነገር አለ። ዳኒና ጃክም እንግዲህ ነበልባሉ ፍቅር ከነደፋቸው በኋላ ህይወታቸውን አቅል ነስቶባቸዋል። ዳኒ አመል አለባት። ሲያሻት እንደ ትንሽ ውሻ መጮህ ትፈልጋለች፣ እንደ ትንሽ ውሻ መጎተት፣ እንደ ትንሽ ውሻ መብላት፣ እንዲሁም ደግሞ ከሰውነት ተራ ወርዳ ውሻ ሁና መሰየም። እሱ ደግሞ ያው እንደ ባለቤት እየጎተታት መሄድ ይፈልጋል። ይህንንም ታዲያ ተስማምተው ይኖሩታል። አይደለም ለሰማ ላያቸውም ትንግርት የሚያስብሉ ናቸው። ሰው በሰውነቱ እንግዲህ መከበርና ፍቅርን መዘመር ሲገባው ከሰውነት ተራ ወርዶ እንደ እንስሳት እንደዚህ የሚሆንበት ጊዜ አለ። በእርግጥ ሙሉ ጊዜያቸውን እንደዚህ አይሆኑ። ዳኒ ሲነሳባትና ሲያምራት እንደ ውሻ መሆን ስትፈልግ፣ ጃክም እንግዲህ እሺ ነው ምላሹ። ምክንያቱም ደግሞ እሱ ባለቤት ሆኖ እሷ ደግሞ በሱ ስም የተሰየመች ውሻ መሆኗ ብዙም አልጎረበጠውም። እንደውም ደስታን የጨመረለት። ይህ የእነሱ አኗኗር ነው። እጅግ በጣም ደግሞ የሚገርመው ነገር በየሶሻል ሚዲያው በየኢንስታግራሙ በየቲክቶኩ በተለያዩ የሶሻል ሚዲያ ድህረ ገጻቸው ላይ ማካፈላቸው ነው ይሄን ታሪክ። ታዲያም እንግዲህ እዛ ሶሻል ሚዲያ ላይ የለቀቁትን ቪዲዮ ብዙ ሰው ይቀባበለውና ያያቸውም እንግዲህ ጤነኝነት አይደለም፣ እባካችሁ ሕክምና የሚወስዳቸው የሚተባበራቸው ሰው ፈልጉ ቢሏቸው እነሱ ግን መስሚያችን ጥጥ ነው ብለዋል። ለተጻፈባቸው እንግዲህ እንደዚህ አይነት ኮሜንቶችን ምላሽ አይሰጡም። ምክንያቱም ደግሞ ያው በእነሱ ቤት እነሱ ብቻ ናቸው ትክክል። ስለዚህም ታዲያ ኑሯቸውን በዚህ መልክ ቀጥለዋል። ከፈለጉ እንግዲህ እነዚህ ወጣቶች ሾፒንግ ይወጣሉ። ማንኛውንም ለሷ የሚሆን መታሰሪያ ወይንም መጎተቻ ገዝተው ይመለሳሉ፣ እንዲሁም መተኛ ጭምር። ጭንቀት ቢጤ እንግዲህ ሲሰማት ይቺ ሴት እንደ ውሻ መጮህ፣ እንደ ውሻ መራመድ፣ እንደ ውሻ መብላትን ትመርጣለች። እሱም ታዲያ በሰዓቱ ማሻሸትና እየጠየቀ መልሱን እንደ ውሸኛ መቀበልን መርጧል። እና ለማንኛውም ይህ ታሪክ አጃኢብ ነው። ታዲያም እንግዲህ የዚህ ሁላ ምክንያቷ በልጅነቷ ያመማት ህመም ነው። በልጅነቷ እንግዲህ እጅግ በጣም የመጨነቅና የመሸበር ስሜት ይሰማታል። ይህንንም ሁላ ነገር ታዲያ የምታደርገው ከዚህ ለመገላገል ነው። ነገር ግን ይቺ ሴት ምናልባት እንደዚህ ስለሆነች ይሄን ልታደርግ ቻለች። ከሁሉም በላይ የሚያስደንቀው ነገር ግን ሶሻል ሚዲያ ላይ ይህንን ነገሯ ማካፈሏ ነው። እጅግ የሚገርመውና የሚደንቀው ነገር ደግሞ አሁን ፍቅሬ እያላችሁ ያወራችሁትን ሰው በአንዴ ውሻ ስትሆን ቋንቋውን ሁላ ታቆሙታላችሁ። እሷም ታዲያ ላለመረዳት የምታደርገውን ጥረት እጅግ አስቂኝ ይሆናል። እና ለማንኛውም ውሻም ሆኑ ሰው እነዚህ ሰዎች ህይወታቸውን በዚህ መልኩ መምራትን ፈልገዋል። ወደ ቀጣይ ዶክመንታሪ ቪዲዮአችን እንለፍ። የኢቲቪ ጥያቄና መልስ አሸናፊው ግለሰብ $1 ሚሊዮን ሊከፈለው ይገባ ነበረ። ነገር ግን ይህ ግለሰብ ያጋጠመው 20 ወራትን በእስር ላይ መማቀቅ ነበረ። እናም እንግዲህ ነገሩ እንደዚህ ነው። በሀገረ ታላቋ ብሪታንያ ቻርልስ ኢንግራም የሚባል ወታደር አለ። ሚሊዮነር መሆን የሚፈልገው ማን ነው የሚለው የቴሌቪዥን ጣቢያ ፕሮግራም ላይ ይቀርባል። ታዲያም እንግዲህ ይህ ግለሰብ ወዳጆቹን በጠቅላላ ማንንም ሲያስቀር ወደዚህ ፕሮግራም ይዞ ይመጣል። ጥያቄዎቹንም ታዲያ በቀረቡለት ቅጽበት የመጀመሪያው አካባቢ ቀለል ብሎት ይመልሳል። ታዲያም እንግዲህ ጥያቄዎቹ ከበድ ብለው ከታዩት ወይንም ጥያቄዎቹ ከበድ ጠጠር ካሉበት ጥያቄዎቹን እንግዲህ ካንዴ 2-3 ምርጫዎቹንም እንግዲህ እንደ ጥያቄው ደጋግሞ ያነበዋል። ታዲያም ይህ ግለሰብ እንግዲህ ደስ ያለውንና የወደደውን አንዱ መልስ ላይ ቃላቱን ይወረውራል። እሱም ታዲያ ትክክል ይሆናል። ሰውም ሁላ ማለትም የታደመው ሰው በጠቅላላ አጃኢብ ጉድ ይላል። ይህንንም ፕሮግራም ታዲያ በሚሊዮኖች ይከታተሉት ነበረ። እንዴት ቀለል አድርጎ የመለሰው መልስ ትክክል ይሆናል፣ ያውም ደግሞ ሳያውቀው በግምት የመለሰው መልስ እየተባለ አጀብ ጉድ ይባልለት ነበር። ታዲያም እንግዲህ ይህ ሰው ጥያቄዎችን በጥያቄዎች ላይ እየደራረበ 1 ሚሊዮን የሚያስገኘውንም ጥያቄ ጭምር ይመልሳል። በእርግጥ ግን ይህን ሰው ማንም እያጭበረበረን ነው ብሎ የገመተ ሰው አልነበረም። እናም ነገሩ ግን እንደዛ አልነበረም። በዛ ፕሮግራም ላይ እንግዲህ ምንም የታወቀ ነገር አልነበረም። እንኳን ደስ አለህ $1 ሚሊዮን አሸንፈሃል ተብሎ ቼክ ተጽፎለት ከሚያስፈልገው እንግዲህ የዶክሜንት ማሟላት በኋላ አካውንትህ ላይ ይገባልሃል። እስከዛው ድረስ ግን መልካም እድል ብለው ይሸኙታል ይህን ግለሰብ። የፕሮግራሙ አዘጋጅና ፕሮዲውሰር እነዚህ ሰዎች ግን በሸኙ ቅጽበት ደስ ያላላቸውን ነገር ማየት ፈለጉ። እያንዳንዱ የከበዱት ጥያቄ ላይ 2-3 ደጋግሞ ያነባቸዋል። ከዛም ትክክለኛው መልስ ይሰጣል። ይሄ ነገር
ነገር ለምን ሆነ ብለው ጥርጣሬ ውስጥ ገቡ። ታዲያም እንግዲህ ቀረጻውን በሚያደርጉበት ሰዓት ከስቱዲዮ አንድ ድምጽ ይሰማል። ያውም ከተሳታፊዎቹ ወይ ባለቤቱ አሊያም ደግሞ ይዟቸው የመጣው ሰዎች ከነሱ መካከል ማለት ነው። ያ ማለት ደግሞ እነሱ የሆነ ድምጽ ሲያሰሙ ትክክለኛውን መልስ ተናገሩ ማለት። ያው እነሱ በኩር ተግባብተው ነበረ። እጅግ በጣም እንግዲህ ቀለል ያለ ማጭበርበር። በዚህ መልኩ ነበረ የታላቋን ብሪታንያ ሀገር እንዳለና ፕሮግራሙን ሲከታተሉ የነበሩት በአለም ላይ የነበሩ ሰዎችን ሊሸውድ የቻለው። ታዲያም እንግዲህ ይህንን ጉዳይ ፕሮዲውሰሮቹ ወደ ህግ ያቀርቡታል። ይህም ማጭበርበር ነው። አንተ የታላቋ ብሪታንያ ወታደር ሆነ እንደዚህ አይነት ማጭበርበር አይፈቀድልህም። የሚገባህ $1 ሚሊዮን ሳይሆን 20 ወራትን በእስር መማቀቅ ነው ተብሎ እንግዲህ ወደ ዘብጥያ ለመውረድ በቅቷል። እና ለማንኛውም እንግዲህ ይህ ታሪክ በሆነ ሰዓት ላይ በአንድ የቴሌቪዥን ጣቢያ ላይ ተከስቶ የነበረ ክስተት ነው። እነሆ እናንተም እንድትሰሙ ስለፈለኩኝ ወደ እናንተ አመጣሁት። ብቻ ለማንኛውም የዛሬ ፕሮግራማችን ይሄን ይመስል ነበረ። በቀጣይ በአሪፍ ቪዲዮ እንገናኛለን። እስከዛ ድረስ ግን አሪፍና መልካም ጊዜ ተመኘው። መልካም ቀን ይሁንላችሁ።